ዛሬ ደግሞ ኤክስኪውዝ የምትል ቃል እናያታለን። መጀመሪያ ግን ፎሎ ያላረጋችሁ ሰዎች ፕሊዝ ፎሎ አድርጉ። ኦራይት ሶ ኤክስኪውዝ ማለት ይቅርታ ማለት ነው አይደል? ኤክስኪውዝ ሚ ሚንስ አም ሶሪ። ኦራይት ዊ ሴይ ኤክስኪውዝ ሚ። ግን ኤክስኪውዝ ሚ ከማለት እቺ ወር ደግሞ በጣም ደስ ትላለች። ማይ ባድ ኦኬ ሴይ ማይ ባድ ኢንስቴድ ኦፍ ኤክስኪውዝ ሚ ሴይ ማይ ባድ። ኦራይት ሁለተኛው ሌም ኤክስኪውዝ። ሌም ኤክስኪውዝ ማለት የማይሆን ምክንያት ወይ ደግሞ ሰባራ ምክንያት። ኦኬ ፎር ኢንስታንስ ዋይ አር ዩ ሌት? ዩ ሜይ ሴይ ሜቢ ዜር ዋዝ አ ትራፊክ ጃም። ካም ኦን ዳትስ አ ሌም ኤክስኪውዝ እንለዋለን። ሌም ኤክስኪውዝ የማይሆን ምክንያት ማለት ነው። እዚህ ጋር ስናይ አም ሶሪ ፎር ቢንግ ሌት እንላለን አይደል? አም ሶሪ ፎር ቢንግ ሌት፣ ስላረፈድኩኝ በጣም ይቅርታ። አይ አም ሶሪ ፎር ቢንግ ሌት። እዚህ ጋር ፎር ያልኳት ሁል ጊዜ ሶሪ ፎር ካለ ይቅርታ እየጠየቅን ነው ማለት ነው። ምን ካለ? ሶሪ ፎር። ፎር ካለች ከሶሪ ጋር ከመጣች ይቅርታ እየጠየቅን ነው ማለት ነው። ምክንያቱ ሁለት ነገር አለ። አንደኛው ሶሪ ፎር፣ ሁለተኛ ደግሞ ሶሪ ቱ። ኦኬ ሶሪ ቱ ስንል ሀዘናችን እየገለጽን ነው። ለምሳሌ አም ሶሪ ቱ ሂር እንላለን። አም ሶሪ ቱ ሂር፣ ይህን ስለሰማሁት አዝኛለሁ ማለት ነው። ፎር ካነ ግን ይቅርታ ማለት ነው። ራይት ሶ somebody says I'm sorry for being late፣ ስላረፈድኩኝ ይቅርታ ማለት ይችላላችሁ። ሁለተኛ እንደ አማራጭ my apology for arriving late እንላለን። my apology for arriving late፣ ይቅርታ ይደረግልኝ ስላረፈድኩኝ እንደማለት። my apology for being late ተጠቀሙት። ቤስት ወርድ። የመጨረሻው አሁን አንድ ሰው I am sorry for being late ካለን፣ ስላረፈድኩኝ በጣም ይቅርታ ካለን፣ ይቅርታ ተቀብየዋለሁ ስንለው ምንድን ነው የምንለው? This word is very nice. Apology accepted. Apology accepted. ይቅርታን ተቀብየዋለሁ። Apology accepted. Or all good, no worries about it. Very nice word. All good, no worries about it. ምንም ችግር የለም። All good, no worries about it. Best idea. አልደግሞም፣ ሁለተኛም አይደገመኝም ለማለት። This one is good. I won't do it again. Okay? I won't do it again. አልደግምም፣ ሁለተኛ አይደገመኝም ለማለት I won't do it again ማለት እንችላለን። Thanks for watching. I will see you very soon.